ለመኖር ስትል ብቻ በየሴኮንዱ የሞት አውሎ ንፋስ ወደሚነፍስበት በገሃነም እሳት ወደ ተከበበው አስፈሪ ወንዝ ለመሻገር ትወስናለች። ይቺ ነብር ሞትን አሸንፏ ትሻገር ይሆን? ይቺ ነብር ድፍረት የተሞላ ውሳኔ ለመወሰን ተዘጋጅታለች። አጅሬው አዞ ደግሞ በግዙፉ ሐይቅ ውስጥ አድፍጦ ቁጭ ብሏል። እናም ይቺ ነብር የግድ ሐይቁን ማቋረጥ አለባት። ለማቋረጥ ደግሞ ትልቁን ከባዱን ፈተና የአዞ መንጋጋ ማምለጥ አለባት። እንደምንም ብላ ከልጆቿ ጋር ጉዞዋን ሀብላ ጀመረች። ልጆች ምንም አያውቁም። የሕፃናት አእምሮ ነው ያላቸው። ፈጠን ፈጠን ይላሉ። ምን ስጋት እንዳለ ራሱ አይመለከቱም። እሷ ናት ስጋቱን የምታውቀው። ሐይቁ በሞት መንፈስ የተከበበ አስፈሪ ስፍራ ይመስላል። ምክንያቱም እነዚህ ግዙፍ አዞዎች ማንንም አይመሩም። መሻገር ጀመሩ። አዞ ግን አድፍጦ ከስር አንደኛዋን ድምፁን ጸጥ አድርጎ ወሰደው። እናታገለች። ልጆች ግራ ገባቸው። ነገሩ ሁሉ ተደበላለቀ። አንድ ሕፃን የነብር ልጅ ድምጿ ጠፍቷል። እናትየው ግራ ተጋባች። ወዴት እንደሄደች ራሱ አልታወቀም። ድንገት ነው የተሰለበችው አለች። ቢያንስ ቁጣዋን መግለጽ ትፈልጋለች። እናም ሄዳ ትፋለማለች። አናት አናቱን እየመታችው ቁጣዋን፣ የእናትነት እልዋን፣ ልጇን የነጠቀውን አዞ ለመፋለም ፊቱ ተጋፍጣለች። እናም እየነከሰችው ነው። አዞም አላረፈም። ግን እዚህ ጋር ደግሞ እንዲህ የተፋለመች በኃይል ሐይቁ የአዞዎች መናሪያ ነው። ምናልባት እሷ እንዲህ ስትፋለም ከጀርባዋ ሌላ አዞ ሊመጣ ይችላል። እናም አስጊ ነው። እልህ ውስጥ ገብታለች። የተነጠቁ ሁለት ልጆች ፊት ለፊት አይምሮዋ ላይ የመጣ ያን ቁጭት ንክስ እያደረገችው ለመበቀል ፍልሚያ ላይ ናት። ግን እዚህ ጋር እንደተባለውም ሁለተኛ አዞ መጣ። ያኔ ማምለጥ አለባት። ምክንያቱም የኃይል ሚዛኑ እኩል አይሆንም። ሕይወት እንደዚህ ናት። ከአራቱ ሁለት ልጆች ተነጥቃ ሁለቱን የተንከባከበች አማራጭ